የተፈጥሮ ሚዛን መዛባት፣ የአየር ንብረት መለዋወጥና የየቀኑ የኑሮ ፈተና። ይህንን ታሪክ ለመቀየር ግን አዲስ ተስፋ ተጽፏል። ኢትዮጵያ ካሏት ሀብቶች መካከል ቀዳሚው የሰው ኃይሏና መሬቷ ነው። ይህንን መሬት ከተጋረጠበት የአየር ንብረት ለውጥ አደጋ ለመታደግና ለቀጣዩ ትውልድ ለማሻገር ትልቅ ሀገራዊ ንቅናቄ ተጀምሯል። እሱም የካልም ፕሮጀክት ነው። በዓለም ባንክ ከፍተኛ የገንዘብ ድጋፍ የሚደገፈው ይህ ግዙፍ ፕሮጀክት በአየር ንብረት ለውጥ ምክንያት የሚከሰቱ ተጽዕኖዎችን ለመቋቋም የተነደፈ ዘላቂ ስትራቴጂ ነው። ይሄ ከዚህ ቀደም ይሄ ቦታ በጣም የተጎዳ ቦታና የተሸረሸረ ቦታ ነበረ። በመሬት አስተዳደር አማካኝነት የአየር ንብረት እርምጃ ወይንም ክላይሜት አክሽን ስሩ ላንድስኬፕ ማኔጅመንት ስሙ ብቻ ሳይሆን ተግባሩም የነገን ሕይወት የሚቀይር ነው። የካልም ፕሮጀክት በቀቤና ልዩ ወረዳ መተግበር ከጀመረባቸው ጊዜ አንስቶ በርካታ ተግባራት መከናወናቸውን የሚገልጹት የቀቤና ልዩ ወረዳ ምክትል አስተዳዳሪና የግብርና ጽሕፈት ቤት ኃላፊ አቶ አብድል ሽኩር ደሊል የሚሉት አላቸው። አጠቃላይ የካልም ፕሮግራም በግብርና ሴክተር ውስጥ የሚሰራ በአየር ንብረት ለውጥ ዘላቂ ልማት ለማረጋገጥ የሚሰራ ፕሮግራም ነው። እንግዲህ የ5 ዓመት ጊዜ ቆይታ አለው። 5 ዓመት ጊዜ ቆይታ አጠቃላይ ዘላቂ የልማት ማረጋገጫ እቅዶችን አቅዶ በየዓመቱ ስም የመነዘረ የሚሰራ ፕሮግራም ነው። አጠቃላይ ክልሉ ካሉ መዋቅሮች አንዱ የልዩ ወረዳችን መዋቅርም የዚህ ተጠቃሚ አጠቃላይ በዚህ በግብርና ተፈጥሮ ሀብት ልማት ዘርፍ ላይ በዛ ዘርፍ ላይ አጠቃላይ ያሉ በግብርና ውስጥ የአርሶ አደሩን የምግብ ዋስትና ለማረጋገጥ እንዲሁም ደግሞ ዘላቂ የሆነ የመሬት አያያዝና የአየር ንብረት ለውጥ ለማምጣት በሀገር አቀፍ ደረጃ እየተሰራ ያለው ስራ የሚያግዝ ፕሮግራም ነው። ባለፉት 5 ዓመታት ከ2008 እና 2008 ጀምሮ በአጠቃላይ በክልሉ ባሉ ወረዳዎች ውስጥ ፕሮግራሙ ገብቶ በርካታ ተፋሰስ ልማቶችን ማህበራቶችን አቅፎ ሲሰራ ቆይቷል። እንደ ልዩ ወረዳችንም ከ2010 ጀምሮ ወደ 10 ቀበሌዎችን አቅፎ አጠቃላይ ወጣቶችን በማደራጀት የተፋሰስ ልማት ስራ ንዑስ ተፋሰስን አጠቃላይ እቅድ በማቀድ በዛ ንዑስ ተፋሰስ ውስጥ ያሉ ወጣቶችና አርሶ አደሮችን በማቀፍ በርካታ ስራ ሲሰራ ቆይቷል። ከዚህ አንጻር መጀመሪያ 8 ቀበሌ ነበረ በልዩ ወረዳችን የነበሩት። በሂደት አጠቃላይ አፈጻጸማቸውን እየታየ ተጨማሪ 2 ቀበሌዎች ተጨምሮ አሁን ላይ በ10 ቀበሌዎች ውስጥ የፕሮግራም ስራ እየሰራ ነው ያለው። የፕሮጀክቱ ቀዳሚ ዓላማና ተግባር የተፈጥሮ ሀብት ጥበቃ ነው። የደከሙ ተፋሰሶችን መልሶ ማለስለስ፣ የአፈር መሸርሸርን መግታትና የውሃ እጥረትን መቅረፍ። ማህበረሰቡን ባሳተፈ መልኩ የሚሰሩት የተፋሰስ ልማት ስራዎች የየአካባቢውን ስነ ምህዳር ወደ ቀድሞ ክብሩ እየመለሱት ይገኛሉ። የካልም ፕሮጀክት በቀቤና ልዩ ወረዳ መተግበር ከጀመረባቸው ጊዜ ጀምሮ በርካታ ተግባራት መከናወናቸውን የሚገልጹት የልዩ ወረዳው ግብርና ጽሕፈት ቤት ምክትል ኃላፊና የተፈጥሮ ሀብት ኃላፊ የሆኑት አቶ ረሻድ አስፋ ናቸው። በዚህ የካልም ፕሮግራም ላይ አሁን ከጀመረ ወደ 7ኛ ዓመት አካባቢ ይዘናል። ይህ ፕሮግራም ሲመጣ በልዩ ወረዳችን የተሻለ አፈጻጸም በዚህ በተፋሰስ ልማት በአፈርና ውሃ ጥበቃ ላይ የተሻለ አፈጻጸም ያላቸው ማህበራትን ወይም ቀበሌዎችን ለይተን ወደ 8 ወተር ሼዶችን አቋቁመን እነዚህ 8 የወተር ሼዶች በ2012 ላይ የተቋቋሙ ናቸው። 2015 ላይ አፈጻጸም ታይቶ አንድ ተደገመ። 2016 ላይ አንድ ተደገመልን። በድምሩ ወደ 10 ወተር ሼዶች አቅፎ እየተንቀሳቀሰ ፕሮግራም ነውና በዚህ ፕሮግራም ላይ ማህበራት ከፍተኛ ውጤት ያገኙበት እንዲሁም ኑሯቸውን ሊያሻሽሉ የቻሉበት ተግባር ነውና ይህ ፕሮግራም መጀመሪያ ላይ እውቅና ሰርተፍኬት ከጽህፈት ቤት መደራጀት ይችላሉ በሚል ከግብርና ጽህፈት ቤት
ተሰጣቸው። ሁለተኛ ከህብረት ስራ ማህበራት ይህ ማህበር መደራጀት የሚችልና እውቅና ሊያገኝ የሚችል ማህበር ነው በሚል የእውቅና ሰርተፊኬት ሰጣቸው። ከዛ በኋላ ደግሞ የአየር ፖሊሽን ነፃ መሆኑን ከአደን አካባቢ ጥበቃ ማረጋገጫ ሰጥቷቸው እውቅና አግኝቶ የተመሰረተ ማህበር ነው ይህ ማህበር ማለት ነው። ስለዚህ ይህ ማህበር አሁን ከጀመረበት ጊዜ ጀምሮ በአባላት ደረጃ ስናይ 3150 አባል አለው። እንዲሁም በተጎዱ ተፋሰስ መሬቶችን የሚያለማቸው 7100 ሄክታር ያለማሉ እነዚህ ማህበራት። በዛ ማህበራት በሚያለሙበት ሰዓት ከጠቀሜታ አንጻርም ስናይ የተጎዱ ቦታዎችን በመከለል በመጠበቅ በማጠር ሰፊ እንቅስቃሴ የችግኝ ተከላ ፕሮግራሙ መነሻም ስናይ የአረንጓዴ አሻራ ፕሮግራም ላይ ትልቅ ስራ እየሰሩ የክላይሜት አክሽን የአየር ንብረት መዛባት ለመቆጣጠር የደን ሽፋንን ለመጨመርም ከዛ ጋር ተያይዞ በጣም ሰፊ ስራ እየተሰራ ነው ያለው እና በዚህ ፕሮግራም ብዙ ነገር ይሰራሉ። እንዲሁም በኢኒሼቲቮች ውስጥ ታቅፈው የማድለብ የማሞከት የዶሮ ማርባት ስራ እንዲሁም ደግሞ የንብ ማነብ ተግባራት ላይ ሰፊ እንቅስቃሴ እየተሰራ ያለበት ሁኔታዎች አሉ። ማህበራትም በጣም ጠቀሜታ በጣም ከፍተኛ እና ኑሯቸውን ሊለውጡ የቻሉበት ማህበር ነው እና በዛ ልክ እንደዚህ ቁጠባም ይመሰርታሉ። ባገኙት ላይ 5% እየቆጠቡ ማህበሩ ቁጠባ ሴቭ ያደርግና በህብረት ስራ እውቅና አግኝቶ እየሰራ ስለሚሆን በዛ ልኩ እየሰሩ ያሉበት ሁኔታዎች አሉ የሚል ነገር አለኝ። በዚህ ፕሮግራም ውስጥ ከዚህ ከአፈር ለምነት ማሻሻያ ጋር ትልቅ ለውጥ መጥቷል። አፈራችን ተጠርጎ በጎርፍ ተጠርጎ የሚሄደውን ተፋሰስ ልማት በመስራት መሬቱን በመከለል በመጠበቅ እንዲሁም ምርትና ምርታማነትን ከመጨመርም ጋር ትልቅ ለውጥ የመጣበት ነው እና በፊት ተጠርጎ የሚሄድበት የነበረ መሬት አሁን አገግሞ የተለወጠበት ሁኔታዎች ስላሉ ከጠቀሜታ አንጻር እጅግ በጣም በኢኮኖሚ ደረጃ ስነ ህይወትን ከመቀየር አንጻር ትልቅ ስራ የተሰራበት ተግባር ነው። ያው ማህበሩ የራሱ አደረጃጀት አለው። ኮሚቴ አለው፣ የተፋሰስ ኮሚቴ አለ፣ የትምህርት ኮሚቴ፣ የጤና ኮሚቴ፣ የቁጥጥር ምናምን ኮሚቴ አለው። ራሱ ያዋቀረው ኮሚቴዎች አሉ። በነዛ ኮሚቴዎች አማካይነት እንትን ይሰራሉ፣ አፈርና ውሃ ጥበቃ ስራ ይሰራሉ። እንደኛ እንደ ልዩ ወረዳው ግን የእውቀት ጋፕ ካለ መድረኮችን ፈጥረን የካልም ራሱ ግንዛቤ ማስጨበጫ በየጊዜው ማስጨበጫዎችን በሚል የተወሰነ በጀቶችን ይለቃል። ያን በጀትን በመጠቀም ቀበሌው ላይ በየወረዳው ያሉ ወረዳ ማዕከል ጠርተን እንዲሁም ቀበሌ ማዕከል ላይ ጠርተን ግንዛቤ በመስጠት በጣም ጥሩ ለውጦች እየታዩ ያሉበት ሁኔታ ነው። ብዙም አሁን እኛን አይጠብቁም። ቅድም እንዳልኳችሁ ከአብዛኛው ልዩ ወረዳው ተፈጥሮ ሀብትን በማንከባከብ እንትን ይላል። ወደ 75% መረዴ ወይም ደግሞ ኮትቻ አፈር ስለሆነ ለመሸርሸር በጣም እንትን ነው፣ ተጋላጭ ነው አፈሩ ማለት ነው። ተፋሰሱ ንዑስ ተፋሰስ ስሙ ገንዘብ ባዱላ ንዑስ ተፋሰስ ይባላል። በዚህም ውስጥ የማህበሩ አጠቃላይ ከተደራጀው የአባሉ ብዛት ወንድ 234 ሴት 180 ተደራጅቶ ወደ ስራ የገቡበት ሁኔታ ነው ያለው። ከእነዚህ ቀበሌ ከገባ በኋላ እየተሰራ ያለው ስራ ሚና በጣም ትልቅ ነው። 2012 አባሉ ማህበሩ ሲመሰረት አጥሮ የራሱ የሆነ ኮሚቴ አዋቅሮ በተጠናከረ መልኩ ነው ስራ እየተሰራ ያለው። እንደዚህ ቀበሌ ደግሞ ሴቶችን በጣም ነው የሚያሳትፈው። ሴቶች አሁን በዚህ ላይ በአባላቱ ውስጥ ከነሱ ጋር አንድ ላይ ሆኖ ተሳትፎ እየሰራ ያሉ ሴቶች በጣም 180 የደረሱ አባሎች አሉ። ከነዛም ውስጥ ቢያንስ እስከ 25 የሚሉ ሴቶች እስካሁን ድረስ በአባሉ ተሳትፎ ስራ እድል ፈጠራ ፈጥሮ እየሰሩ ይገኛሉ። እንደሚታወቀው በጣጢሳ ወሸርቤ ቀበሌ በካልም ፕሮግራም ተደራጅተው የሚሰሩ ወጣቶች አሉ። በዚህ ንዑስ ተፋሰስ ቦታ ላይ ተደራጅተው የሚሰሩ ወጣቶች ብዛታቸው 340 ነው። ወንድ 200 ሴት 140 ያክል ወጣቶች ተደራጅተው ይሰራሉ። በዚህ ንዑስ ተፋሰስ ላይ ስንሰራ እነዚህ ወጣቶች የተለያዩ ዘርፈ ብዙ የሆኑ ስራዎችን እየሰሩ በዚህ ስራ ውስጥ ተጠቃሚነታቸው ከበፊቱ የተሻለ እየሆነ የመጣበት አግባብ ነው ያለው። ይህም ማለት በተለያዩ ዘርፎች በድለባ
በንብ እርባታ እየሰሩበት ይገኛል። በዚህም ቦታ ላይ ከዚህ ቀደም ይሄ ቦታ በጣም ተሸርሽሮ እንስሳቶችንም ወጣቶችንም ህፃናቶችንም የሚያሻግር ቦታ ነበር። ከወረዳውና ከቀበሌው መዋቅር ጋር በመቀናጀት ይሄ ቦታ እንዲለማ የተደረገበት አግባብ አለ። ይህ ካልም ፕሮግራም ደግሞ ከገባ ጀምሮ ወጣቶች ተደራጅተው የተለያዩ ስራዎችን እየሰሩ ለውጥ አምጥቶ ቦታው እንደሚታየው በዚህ መልኩ አገግሞ ከአመት አመት ለከብቶች ድለባ የሳር ሽያጭ ከዚህም ከድለባም አንስቶ ለሌላ አጎራባች ሀገሮች እንደ 2016 ዓመተ ምህረት ለቦረና ድርቅ በተከሰተበት ጊዜ ከዚህ ድረስ ተአጭዶ እየተሄደ ድጋፍ እስከ መስጠት ድረስ የተሰራበት አግባብ አለ። ዛሬ ትላንት የደከምንበት ተራራ አረንጓዴ ለብሷል። የጠፉት ምንጮችም ፈልቀዋል። የተራቆቱት መሬቶችም መልሰው አገግመዋል። ካልም ፕሮግራም መሬትን ማከም ብቻ አይደለም፣ የአየር ንብረትን መቋቋም የሚችል ነገን በልበ ሙሉነት የሚመለከት ጠንካራ ትውልድ መፍጠር እንጂ። ወጣቶችን በተለይ የተጎዱ መሬቶችን በመከለልና ያንን የተፋሰስ ልማት በመስራት ቦታው ላይ ችግኝ በመትከል አጠቃላይ የአየር ንብረት ለውጥ እንዲለወጥና አርሶ አደሩ መሬት ላይ ያለውን አጠቃላይ የምግብ ዋስትናው እንዲያረጋግጥ በሂደትም መሬቱ ተጠብቆ ለትውልድ እንዲተላለፍ ታሳቢ ተደርጎ ነው። ጎን ለጎን ይህን ስራ ሲሰራ የራሱን የምግብ ዋስትና እንዲያረጋግጥ በቤተሰብ ደረጃ የምግብ ዋስትና እንዲያረጋግጥ ሪቮልቪንግ ፈንድ አለው። መነሻ ላይ በጣም በትንሹ ዶሮና በግ ገዝቶ እንዲያረባ በሚል መነሻ ካፒታል ነበር ሲለቀቅ የነበረው። ዛሬ ላይ አድጎ በደንብ ተደራጅቶ በርካታ መስኖ ልማት፣ በአዘሪት ልማት ላይ በማድለብ ላይ ዝርያ በማሻሻል ላይ ተሰማርቶ ህይወታቸውን እየቀየሩ ያሉ በርካታ ወጣቶች አሉ። ከምርታማነት አንጻር በፊት በጣም የተጎዱ መሬቶች ላይ እንደዚህ አሁን ጤፍ በሚያመርቱበት ሰዓት በሄክታር 8 ኩንታል የሚያገኙት የነበረው በአሁን ወደ 16 ወደ 24 ከፍ ያለበት ሂደቶች አሉ። እንደዚሁም ደግሞ የዝም በቆሎም ደረጃ ላይ በጣም በከፍተኛ ሁኔታ ይሰራልና በተለይ የኖራ አጠቃቀም ላይ አሲዲቲ ያለባቸው መሬቶችንም እየለየን በዛ አግባብ ላይ መደኛ ልዩ ወረዳ ብዙም በአሲዲቲ ተጠቃ አይደለም፣ ግን ደግሞ ክሮስ ቼክ ማድረግ ስለሚያስፈልግ ናሙና እየወሰድን ጉዳት ያለባቸው ቦታዎች ላይ በመለየት የአሲዳማነትን ኖራ እንዲጠቀሙ የማድረግ ስራ ጥናት እየተደረገ ያለበት አግባብ አለና እስካሁን ባለው ግን በምርታማነት ደረጃ በተለይ በተፋሰሱ በእነዚህ በ10ሩ ማህበራት በታቀፉ ቦታዎች ላይ ትልቅ ለውጥ የመጣበት ለሌሎችም ተሞክሮ የሚሆኑበት ሁኔታዎች እንዳሉ ያው ለመግለጽ እወዳለሁ። የካልም ፕሮጀክት መሬትን ማከም ብቻ አይደለም፣ የአየር ንብረት ለውጥን የሚቋቋም ጠንካራ ማህበረሰብ መገንባት እንጂ። አረንጓዴ ልማት፣ ዘላቂ የከርሰ ምድር ጥበቃና የተረጋገጠ የገጠር መሬት አጠቃቀም። ያው ፋይዳው በተለይ አሁን ቅድም እንዳልኩ ጎን ለጎን ነው የሚሰሩት። ለምሳሌ ድለባ ላይ መሬቱን ይከልላሉ። ከከለሉት መሬት ላይ ያገኙትን ሳር ለድለባ ይጠቀማሉ። ከዛ ውጪ በቆሎ ላይ ለምሳሌ ፈረጀቴ ቀበሌ ላይ 4 ማህበር ተደራጅቶ እስከ 150 ኩንታል ያገኙበት እንትን አለ። በሄክታር ከ120 በላይ ማለት ያገኙበት ሁኔታ አለ። ቀጣይ ሌላ ነገር ገዝተው ከዚህ ውጪ ሌላ ነገርን ለመስራት ተስፋ ያላቸው ወጣቶች አሉ። በተጨማሪ ቡና አፍልተው ለገበያ ለማህበረሰቡ እያቀረቡ ያሉ የሙዝ ሰከር ለምሳሌ በሪዮ ላይ ሙዝ ሰከርን በማምረት ለነገ ተስፋ ሰጪ ነገሮች አሉ። ተጨማሪ ድለባው ላይ ቀበሌ ማሞከት ላይ ሌላ በተጨማሪ እንትን ላይ ሮዝመሪ ለምሳሌ ጬካ ላይ እስከ 3 ሄክታር እንትን ለማድረግ ለውጭ ገበያ ራሱ ለማቅረብ ዝግጅት ላይ ናቸው። ጬካ እንጫንጮቲ ወረዳችን ላይ ብዙ ጊዜ የማይታወቀው ልዩ ወረዳችን ላይ የማይታወቀውን የሮዝመሪ እንትን በስፋት በማምረት ለሌላ ወጣት አሪያ የሚሆኑ ወጣቶች የተፈጠሩበት እንትን አለ። በመስኖ ያው ወጣቱ ጥሩ
እየተሳተፈ ነው። ይሄ ፕሮግራም የተወሰነች ከሌላው ለየት የሚያደርገው ሰርተህ ነው። ካልም ቪ4አር የሚለው እንትኑ ራሱ ውጤትን ካሳየህ በኋላ ነው። ይህ የካልም ወጣቶች ይህም ብቻም ሳይሆን ጎን ለጎን ብዙ አበረታች የሚሆኑ ስራዎችን እየሰራ ለምሳሌ እንደ ድልድዮች የተለያዩ መንገድ ሲበላሹ የመጠገን ስራ በወጣቱ ተነሳሽነት የሚሰራበት አግባብ አለ። ለምሳሌ ከጣጤሳ ጎጥ ወደ ሀሰን እንጃሞ ትምህርት ቤት የሚሻገሩ ተማሪዎችን ወንዙ ቆርጧቸው ክረምት ላይና ዝናብ በሚዘንብበት ሰዓት እያቋረጣቸው አዳጋች በነበረበትን ሰዓት ድልድይ ሰርቶ በወጣቶች ተነሳሽነት ድልድይ ተሰርቶ አሁን በጥሩ ሁኔታ የሚጓጓዙበት አግባብ አለ። ከዛም ቀጥሎ በተጨማሪ በቨርሚ ኮምፖስት ስራዎች ወጣቶች የማዳበሪያ ውድነትን ተከትሎ ይሄንን የሚመጣውን ውድነት እሱን ለመቋቋም በቨርሚ ኮምፖስት እንደ ቀበሌያችን እየተሰራ ይገኛል። በአንድ ቦታም ብቻ ሳይሆን አንድ ቦታ ላይ የተሰራውን የማስፋፋት በአርሶ አደሩ በኩታ ገጠም የማስፋፋት ስራዎች እየተሰሩ በርሚ ትሉን የመሸጥ ስራ እየተሰራበት ያለ አግባብ ነው ያለው። የአፈር ለምነት የህይወት ሁሉ መሰረት ነው። ዛሬ የምናያት እያንዳንዷ አረንጓዴ ቅጠልና የምንመገበው እያንዳንዱ ፍሬ ስሩን የሰደደበት አፈር ጤንነት ውጤት ነው። ነገር ግን ይህንን አፈር ያለምንም ኬሚካል በተፈጥሯዊ መንገድ ብቻ ወደ ላቀ ምርታማነት መቀየር የሚቻልበት አንድ ድንቅ ሚስጥር አለ። እሱም ቨርሚ ኮምፖስት ወይም በብዙዎች ዘንድ ጥቁር ወርቅ እየተባለ የሚጠራው ድንቅ የተፈጥሮ ማዳበሪያ ነው። በተለይ ከዚህ ከኮምፖስት እና ከኬሚካል ማዳበሪያ ጋር ስናያይዘው አሁን ሞር የተፈጥሮ ማዳበሪያ እያዳበርን ከሄድን አሁን የማዳበሪያ ውድነት በጣም በከፍተኛ ሁኔታ ነው ያለው። አንድ ኩንታል እስከ 10,000 እስከ 12,000 እየተሸጠበት ያለበት አግባብ ላይ ያለውና አሁን ባለው ግን ያንን ሚኒማይዝ ለማድረግ በተለይ አሁን መንግስት ከፕሮግራሙ በወረደው ኢኒሼቲቭ መሰረት ወደ 5 ቀበሌዎች አካባቢ የቨርሚ ኮምፖስት የማምረት ስራ ሰርተናል። በእነዚህ ቨርሚ ኮምፖስት ላይ ወደ 32 ቦክሶችን ያደረስንበትና ሌሎቹም አርሶ አደሮች ተሞክሮ ወስደው ከአንድ አርሶ አደር ወደ አንድ አርሶ የማላመድ ስራ የተሞከረበት ተግባር አለና እነዛ ሙከራ የጀመርንባቸው 5ቱ ቀበሌዎች አካባቢ ገርባጃ፣ ቀጥበሬ፣ እንደዚሁ በተመሳሳይ ቄረምሳ፣ ጣጤሳ፣ ወሸርቢ፣ ፈረጀቴ እነዚህ ወደ 5 ቀበሌዎች አካባቢ በግል ደረጃ በአርሶ አደሮች በእነዚህ በማህበራት አርሶ አደሮች መልምለን በአርሶ አደሮች ስልጠና ሰጥተን የጀመርንበት አግባብ አለ። እንደ ማህበርም ደግሞ ልክ ፈረጀቴ ቀበሌ አካባቢ ላይ በማህበር ደረጃም ሼድ ተሰርቶላቸው ተደራጅቶ የተጀመረበት በተለይ ልዩ ስሙ ሜልባ የሚባል ቦታ አካባቢ ላይ ተደራጅቶ እየሰሩበት ያለው በዚህ ከመሰረተ ልማት ጋር አያይዘን ያንን ተግባር እየሰሩ ያሉበት ይላል። ትልቅ ለውጥ የመጣበት ሂደትም አለ። ኢቭን በተጨማሪ አሁን ጊዜ ፈረጀቴ የሚባል ቀበሌ ላይ ሬቡ ንዑስ ተፋሰስ ነው የሚባለው እዛ አካባቢ ላይ እንዲሁም ከመንግስት አንድ የቨርሚ ኮምፖስት ሼድ ግንባታ በትልቅ ፕሮግራም ተጀምሮ እየተገነባ ያለበት ፕሮግራም አለና ይህ ፕሮግራም ተገንብቶ በሚያልቅበት ሰዓት ፕሮግራሙ ሲጀመር በርካታ ማህበራትን የሚያስጠቅም ኢቭን የሞላው የአርሶ አደራችንም የዚህ ከኬሚካል ማዳበሪያ ለመቀነስ የምንችልበት ሁኔታዎችን ምቹ ሁኔታ ይፈጥራል ብለን እንገምታለን እና ወደ 32 ቦክስ በአንድ ማዕከል ላይ ትልቅ ግንባታ እየተደረገ ያለበት በ200 ካሬ መሬት ላይ ትልቅ ግንባታ ተደርጎ እየተሰራ ያለበት ሂደት አለ። ያ ሲጠናቀቅ ግን ማህበራት ተረክበው ትልቅ ለውጥ የሚያመጡበት እንዲሁም የቨርሚ ኮምፖስትን ማምረቻ ማዕከል አድርገን ለሞላ አርሶ አደራችን እንዲጠቀም የምናደርግበት ሁኔታዎች ምቹ ሁኔታዎች ይፈጥራል የሚል ነገር ስላለኝ ትልቅ ጠቀሜታ አለው። በተለያዩ ቀበሌያት የሚገኙ የካልም ፕሮጀክት ማህበር አባላት የቨርሚ ኮምፖስትን በማዘጋጀት ለተለያዩ የግብርና ስራዎች እያዋሉ በዚህም ተጠቃሚ መሆናቸውን እንዲህ ሲሉ ያስረዳሉ። ቨርሚ ኮምፖስት አንደኛ ነገር ከጓሮ ነው። ቆሻሻው የሚጠራቀመው ከኛው በእጃችን ያለ ነገር ነው። አንገዛ ባለሙያ በሰጠን መመሪያ መሰረት
ያንን ነገር ያው ማቴሪያሉ ተሰርቶ በአግባቡ ትሎቹ እንዲስፋፉም ጭምር መዳበሪያውም በተፈጥሮ ውጤታማ እንዲሆንም ጭምር የባለሙያ መመሪያ ተቀብለን እዚሁ ውሃ ባለበት በሞዴል አርሶ አደር ግቢ ውስጥ ሆነን ተሞክሮውን በደንብ አርግተን ለአባሉም እያስረዳን ጥቅሙንም ደግሞ ያየንበት ነው። ጥቅሙ አርሶ አደሩ አሁን ማየት ትችላላችሁ። ለቡናው፣ ለአቮካዶ፣ ለማንጎ፣ ለተለያዩ ለጓሮ አትክልት እየሰጠ በጣም የማዳበሪያን ቀውስን የቀነስንበትም ጭምር ምርጥ አጋጣሚ ምርጥ ተሞክሮ እንደሆነ ያየንበት በጣም እየሰራንበት ነው። አሁን ጓሮ ችግኞች ቡናዎች ብታይ በጣም ደስ ይላሉ። አሁን እሱን ተጠቅመን ያፈላናቸው ቡናዎች ማለት በጣም ደስ ይላል። ከቡና ተጨማሪ ደግሞ ሌሎች እንትኖች አሉ፣ የጓሮ አትክልቶችን አሉ። እነሱን አሁን የቨርሚስ ኮምፖስቱን የተሰጣቸው የጓሮ አትክልቶች ማለት ነው በጣም አረንጓዴነታቸው ይዘው ደስ በሚል ሁኔታ ነው እየበቀሉ ያሉት ማለት ነው። በተጨማሪ ራሱ አሁን በቆሎ እዛ ጋር አሁን የጓሮ እንደውም ለሙከራ ብዬ የዘራኋቸው በቆሎች አሉ። ለነዛ እንኳን ሰጥቻቸው አሁን በቆሎቹ በጣም ደስ ይላሉ። የነው ቆንጥሬ በቆሎ ከበቀለ በኋላ ሰጠው በቂጥቂጡ አስቀመጥኩለት። በቆሎ አሁን ብታዩት እዛ ጋር በጣም ያምራል። በጣም ደስ የሚል ነው ነገርዮ። በጣም እየተጠቀምንበት ነው። የዚህ ፕሮጀክት እውነተኛ ውበት ደግሞ ከተፈጥሮ ጥበቃ ጎን ለጎን የሰውን ልጅ ሕይወት መለወጡ ላይ ነው። ካልም ለአካባቢው ማህበረሰብ በተለይም ለሴቶችና ለወጣቶች አዳዲስ የገቢ ምንጮችን ፈጥሯል። ዘመናዊ የንብ እርባታ፣ የእንስሳት ማደለብና የሥነ ምህዳር ጥበቃን መሠረት ያደረጉ የግብርና ሥራዎች እንዲስፋፉ አድርጓል። እናቶች ከቤት ውስጥ ሸክም ወጥተው ወጣቶችም በገዛ ቀያቸው የሥራ ዕድል አግኝተው ራሳቸውን መቻል ጀምረዋል። ከዚህ በፊት የምናገኘው ነገር የለም። አሁን 10 ዶሮ ተሰጠን። አልሐምዱሊላህ ለዚህ አደረሰን። ይሄ ዶሮቹ በፍየል ይገባል ብለን እናስባለን። ከፍየል ወደ ጥጃ ይሄዳል እናስባለን። አልሐምዱሊላህ በዚህ አደረሰን። ምስጋና ይድረሳቸው። ካልም የአርፎር ለዶሮ ስራ በስፋት እየሰራ ነው። በአሁኑ ሰዓት 120 ሴቶችን አሳታፊ አድርጎ ቢያንስ 1200 ዶሮችን ነው ስርጭት ያካሄደው። አሁን ኢኮኖሚ ጠቀሜታ ስናይ አሁን ከዚህ ውስጥ ያስገባናቸው ዶሮች አሉ እንደ ሌንጫ፣ ዘቢሞላ፣ ወደ ሮካበቃ፣ ፊቃዱ ላይ ያስገባናቸው ዶሮች አሉ። ልክ ኢኮኖሚ ተጠቃሚነት ስናይ ከዚህ ውስጥ ሴቶች እንቁላል ምንም የሚጠቀሙ ነገር የለም። ቢያንስ አሁን ተማሪዎች ጠዋት ቁርስ የማይበሉ ተማሪዎች ነበሩ። እንቁላል ለቁርስ ቀቅለውም ጠብሰውም ያበላሉ። ከዛ ውጭ ደግሞ በኢኮኖሚ ተጠቃሚነት ቢያንስ በቀን አንድ አርሶ አደር 10 ዶሮ የምታረባ ከሆነ ቢያንስ በቀን 180 240 አካባቢ በቀን ገቢ ታገኛለች። ቢያንስ ለቀን ፍጆታ አባወራ የምጠይቅ ነበረ። አሁን ያን እያስቀሩ ነው የኢኮኖሚ ተጠቃሚነት ማለት ነው። በወር ቢያንስ እስከ 11000 8000 ገቢ ያገኛሉ። ይህን ገቢ ሲያገኙ የአባወራን ኪስ ከመጠየቅ ታቅበዋል ማለት ነው። ዛሬ ላይ በርካታ ታላላቅ ለውጦች ታይተዋል። ትናንት በጎርፍ ተሸርሽረው የነበሩ ጋራዎችና ሸለቆዎች ዛሬ በህብረተሰቡ በተቀናጀ ተሳትፎና በአፈርና ውሃ ጥበቃ ስራዎች ታክመው ወደ ለምለምነት ተቀይረዋል። እስካሁን በካልም ፕሮግራም ላይ ወደ 7100 ሄክታር እየለማ ያለበት ሁኔታዎች አሉ። ከነዚህ ውስጥ ወደ ከ4000 በላይ ያሉት እጅግ በጣም ውጤት ያመጡ ለውጥ ያላቸው፣ ገና የቀሪዎቹ ደግሞ እያገገመ ያለበት ሂደት በጣም እንክብካቤ እየተደረገበት ያለበት ሁኔታዎች አሉ። ግን 7100 ሄክታሩ በእነዚህ ማህበራት ታቅፈው የአፈርና ውሃ ጥበቃ ጎን ላይ እየተሰራ መኖ እየተበተነ ችግኝ እየተተከለ ለውጥ ያመጣበት ሁኔታዎች አሉ። እነዚህ ደግሞ በእነዚህ በጣም ውጤት ባመጣባቸው ቦታዎች ላይ ደግሞ ሳር በመስጠት ከከብቶቻቸው ሳሩን ሽጠው ገቢ የማድረግ የማህበሩ የማድረግ ስራዎች እየሰሩ ያሉበት ሁኔታ አለ። አብዛኛው ወተርሼዳችን አካባቢ ሳሩን አጭደው የመስጠትና የገቢ ምንጭ የማስፋት ሂደት እየተሰራበት ያለበት ሁኔታ አለ። አንዳንድ ቦታ ላይ የችግኝ የማቋቋም ስራ፣ ቡና የማፍላት እንደዚህ አይነት ነገሮችን እየሰሩ ያሉበት ሂደቶች ስላሉ በዛ ልክ እኛ ድጋፍና ክትትል በባለሙያ ደረጃ ከቢሮ
ከቀበሌም ባለሙያ እየተውጣጣ የድጋፍና ክትትል የተጠናከረ እንዲሆንም እየተሰራም ነው። ቀጣይም በዛ ልክ የሚቀጥል ይሆናል። አሁን አካባቢው ተለውጧል። አየሩ ተስማሚ፣ መሬቱም ለም፣ ለማህበረሰቡም የነገ ተስፋ ሆኗል። ካልም ፕሮጀክት ተፈጥሮንና ሰውን መልሶ ያገናኘ የአየር ንብረት ለውጥን በጽናት መቋቋም እንደሚቻል በተግባር ያሳየ ሕያው ምስክር ነው። ወደፊት 2018 ወደ 2019 ላይ የጃክ ፍሩት ተክልን እዚህ ጋር ሙከራ አድርገን የመስራት እቅድ ይዘን ነው የተነሳነው። መሬታችን መጠበቅ አለበት። መሬታችን የምንጠብቀው በምንድን ነው? በተፋሰስ አማካኝነት ሸለቆ እንዳይወረድ ማሳዎቻችን መጠበቅ አለበት። ፕሮግራሙ ያቀዳቸው እቅዶችን ሳይንጠባጠቡ በደንብ አድርገን በጽሕፈት ቤት ደረጃ ያለው ማኔጅመንት ባለሙያው፣ ቴክኒክና ኮሚቴው ያሉ የሚለቀቁ ትንሿን በጀት በአግባቡ በመጠቀም ወጣቱ በተለይ ሪቮልቭ የሚያደርገውን ብር በታለመለት ዓላማ ቢዝነስ ፕላን አዘጋጅቶ ገቢው እንዲጨምር የማድረግ ስራ በደንብ መሰራት መቻል አለበት። በተለይ ይሄ ቀበሌ አካባቢ ያሉ በፕሮግራሙ የታቀፉ ቀበሌዎች አካባቢ በቂ የሆነ በጀት ነው የተበጀተ ያለው። ያንን ወስዶ ከመጠቀም አንጻር በደንብ አድርጎ ማሻሻል መቻል አለባቸው የሚለው ሀሳብ ለመስጠት ነው። በሌላ በኩል ከመሬትም አያያዝ ያለው ነገር ይበልጥ አሳድገን ሞዴል የሆኑ ንዑስ ተፋሰሶችን ፈጥረን እዛ ቦታ ላይ በቡና በፍራፍሬ አጠቃላይ በሚበሉ ችግኞችን አድርሰን የገቢ ምንጭ እንዲሆንና እዛ አካባቢ ላይ ለበርካታ ወጣቶች የስራ ዕድል እንዲፈጠር በስፋት መሰራት መቻል አለበት። በዚህ ደረጃ ላይ ወጣቱ የራሱ ሚና በጣም የጎላ ስለሆነ ሩቅ ቦታ ሳይሄድ እዛው በአጭሩ ባለበት አካባቢ ህይወቱ መቀየር፣ ኢኮኖሚ መቀየር የሚችልበት እድሉ በእጁ ስለሆነ ይህን በደንብ መስራት መቻል ያስፈልጋል የሚል ነገር አለኝ። ከአረንጓዴ አሻራ ችግኝ ተከላ ጋር እነዚህ ወጣቶች ለሌላው ሞዴል ሆኑ መገኘት መቻል አለባቸው። ምክንያቱም ይህ ፕሮግራም በዋናነት ዓላማውን የአየር ንብረት ለውጥ ማረጋገጥ ነው። የማይበገር አረንጓዴ ኢኮኖሚ በመንግስት ደረጃ ታቅዶ እየተሰራ ያለ። ይሄ ደግሞ ፕሮግራም ተጨማሪ ስራ እየሰራ ስለሆነ ይህን እድል በተለይ በዚህ ፕሮግራም የታቀፉ ቀበሌዎች ያሉ የተደራጁ ማህበራትና ወጣቶች በባለቤትነት ተግባር ወስደው በተለይ 2018 አሁን ላይ ቅድመ ዝግጅት እያደረገን ያለ ነው። የአረንጓዴ አሻራ ችግኝ ተከላ በተለይ ፍራፍሬ ላይ 30-40-30 ኢኒሼቲቭ አለ። እንዲሁም ደግሞ ሄደን የተለያዩ ለፋብሪካ ለተለያዩ አገልግሎት የሚውሉ የተፈጥሮ ሀብት ዛፎችን እንተክላለን። መኖዎች አሉ፣ ቡና አለ። እነዚህም አቀናጅተን በእነዚህ ቦታዎች ላይ ተክለን ማጽደቅ መቻል አለብን የሚለው ሁሉም ባለድርሻ አካል ርብርብ ማድረግ ይጠበቅበታል የሚል ነገር አለ። እንደ አጠቃላይ በዚህ ዓመትም ፕሮግራሙ የጀመራቸው ስራዎች በደንብ አጠናክረን ቀጣይ ከዓመቱ ላይ የበለጠ እቅዱን አስፍተን እንሰራበት፣ ተጨማሪ ቀበሌዎችም የሚታሩበትን እድል የምናመቻችበት ዓመት እንዲሆን በደንብ አተኩረን እንሰራለን የሚል ሀሳብ ለመስጠት ነው። አረንጓዴ ልማት፣ ዘላቂ የከርሰ ምድር ጥበቃና የተረጋገጠ የገጠር መሬት አጠቃቀም። ካልም ፕሮጀክት ለለመለመች ለአረንጓዴና ተግዳሮቶችን ለምትቋቋም ኢትዮጵያ